ማንም ሊቀርበው በማይችል ብርሃን ብቻውን እንደዚህ አይነት አምላክ እኛ ብቻ ነው ያለን። ለእርሱ አለና ከቤተ ክርስቲያን በክርስቶስ ኢየሱስ ክብር ይሁንለታል። እንዴት አላየውም አይደለም ያለው፣ እንደዚህ አይነት አምላክ የማምለክ እድል ማግኘት አለ። ክብር ይሁንለታል። አሁን እናያለን አናየውም። የአዲስ ኪዳን መጽሐፍ ትምህርት ራሱ አይደለም። ትምህርቱ ምንድነው? the invisible God የማይታይ አምላክ አለቅ። ዮሐንስም ሰማይ ሄዶ አላየውም፣ ተቀማጭ አለ። ካየማ ምዕራፍ 5 አይኖረውማ። ስለዚህ የሚያየው ዙፋኑ አካባቢ ነው። የዙፋኑ መሰረት ሁለት ነገር ነው አለ። በአንድ በኩል ቀይ ዕንቁ ነው፣ ሰርዲኖ ያለው ነው። በሌላ በኩል ነጭ ዕንቁ ነው አለ። ቀይ ዕንቁ የሚለው ክሩሲፊክሽን ነው፣ ነጭ ዕንቁ የሚለው ሪዘሬክሽን አይነት ነው። ያው ምህረትና ጽድቅ ላይ አይደለም የሚቆመው እግዚአብሔር፣ የዙፋኑ መሰረት እንደሱ ስለሆነ እና ክሩሲፊክሽን እና ሪዘሬክሽን ነው አለ። ዙፋኑ ይፍን የተደላደለው በክርስቶስ ኢየሱስ የመስቀል ሥራ ላይ ነው። ዮሐንስ አሁን ሊገባው ያለው ሳልቬሽን ነው። ከዛ አየዋልና እሱን አያየውም። ቀጥሎ ስለሱ ማብራሪያ ኢቭን አይጽፍም። በነገራችን ላይ ራእይ መጽሐፍ ላይ እከሌ ነው ብሎ ሜንሽን አያደርገውም። በዙፋኑ ላይ የተቀመጠው ብቻ ነው እያለ የሚቀጥለው። በዙፋኑ ላይ ለተቀመጠውና ለበጉ ነው የሚለው ባይዘው። አሁን ኢየሱስን ሜንሽን ያደርገዋል። አንደኛ መሬት ላይ በአካል ያውቀዋል። ቀጥሎ ከተንሳኤ በኋላም ይኸው አይቶታል። ያኛው አያየውም እና በምን ይገድበው? አሁን አዶናይ ምና እንዳይለው ለሰዎች ኮሙኒኬት ያደረገበት ስሙ ነው እግዚአብሔር። ሰማይ ሲያየው እረሱም አይበቃውም ማለት እና በዙፋኑ ላይ የተቀመጠ በቃ እከሌ ካልኩት አይበቃውም ማለት ስም አይበቃውም። በእግዚአብሔር ልክ የሚሰፋ ስም የለም። ለዘላለም የከበረ ነው። በእውነት ይሄ እንዲገባን መንፈስ ቅዱስ ጨምሮ ብርሃን ይስጠን።